ሰላም፣ ዶክተር ትንሳኤ ነኝ። ዛሬ ብዙ ወንዶች በዝምታ ስለሚታገሉት ርዕስ እንነጋገራለን። ከትዳር አጋር የሚደርስ ስሜታዊ በደል፣ በተለይም ባህሪያቱ ከናርሲስቲክ ስብዕና የሚመጡ ሲሆኑ አብዛኛው ሰው ናርሲሲዝምን ከወንዶች ጋር ያያይዘዋል። ነገር ግን ናርሲሲስቲክ ባህሪ በሴቶች ላይም ሊታይ ይችላል እና በግንኙነት ውስጥ ትልቅ የሆነ የስሜት ጉዳት ሊፈጥር ይችላል። ብዙ ወንዶች የስነ ልቦና ጥቃት ያጋጥማቸዋል። ነገር ግን በሀፍረት፣ በፍርሃት ወይም በባህላዊ ተጽዕኖዎች ምክንያት ስለ ጉዳዩ እምብዛም አይናገሩም። ስለዚህ ዛሬ ከሕክምናና ስነ ልቦና እይታ አንጻር ናርሲሲስቲክ ወይም ስሜታዊ በደለኛ ሚስት ባሏን በረጅም ጊዜ ግንኙነት ውስጥ እንዴት ልትይዘው እንደምትችል ላብራራ። አሁን በቀጥታ እንቀጥል። አንደኛ፣ ሰውየው ሁልጊዜ ችግሩ እሱ እንደሆነ ይሰማዋል። በእነዚህ ሁኔታዎች ውስጥ ያሉ ወንዶች ብዙውን ጊዜ ራሳቸውን ይጠይቃሉ። ችግሩ እኔ ነኝ? ሁሉም ነገር የእኔ ጥፋት ነው? ይህ በትክክል ኢሞሽናል ማኒፑሌሽን ወይም የስሜት መጠቀሚያ እንደሚሆኑ የሚያሳይ ነው። ናርሲሲስቲክ አጋር ለሁሉም ነገር ትወቅስሃለች፣ ያለማቋረጥ ትተችሃለች እና በቂ እንዳልሆንክ እንዲሰማ ታደርግሃለች። ቀላል ነገሮች እንኳን ሳህኖችን ማጠብ ወይም የቤት ዕቃዎችን መግዛት የጥቃት ምክንያቶች ይሆናሉ። ለምን እዚህ ያስቀመጥከው? ለምን ይህን ዕቃ ገዛህ? ምንም ነገር በቂ አይደለም፣ አመሰግናለሁ ወይም ጥሩ አድርገሃል የሚሉትን ቃላት እምብዛም አትሰማም። ከጊዜ በኋላ አንተ ችግሩ እንደሆንክ ማመን ትጀምራለህ። ነገር ግን በሕክምናና በስነ ልቦና ብሌም ሺፍቲንግ ወይም ጥፋትን ማቀያየር ነው። ያንተ ጥፋት አይደለም። ሁለተኛ፣ እሷ ከጎን ሳትሆን ራሷን በአንተ ላይ ትመድባለች። በጤናማ ግንኙነት ውስጥ አጋሮች እርስ በርሳቸው ይደጋገፋሉ። ነገር ግን በናርሲሲስቲክ ዳይናሚክ አጋር ብዙውን ጊዜ በእያንዳንዱ ክርክር ውስጥ ተቃራኒውን ጎን ይይዛል። እሷ የሚከተሉትን ልታደርግ ትችላለች። በሕዝብ ፊት ታሳፍርሃለች፣ አስተያየቶችን ትቃወማለች፣ ውሳኔዎችህን ትጠይቃለች። ለምን? ምክንያቱም ናርሲሲስቲክ ስብዕናዎች መተማመን እና ደህንነቱ የተጠበቀ ስሜታዊ ትስስር ለማግኘት ይቸገራሉ። በፍጹም ደህንነት አይሰማቸውም። ስለዚህ በመጀመሪያ ያጠቃሉ። ሶስተኛ፣ አንተን ለመቆጣጠር ፍቅሯን ትነፍግሃለች። መጀመሪያ ላይ ሞቃታማና የቅርብ ግንኙነት ይኖራቸው ይሆናል። ነገር ግን ከጊዜ በኋላ ፍቅርን ወይም የጠበቀ ግንኙነትን ሆን ብላ ልትከለክልህ ትችላለች። ይህም እንዳልተፈለግክ እንዲሰማህ ወይም በመሞከርህ ጥፋተኝነት እንዲሰማህ ያደርጋል። ይህ እንዲፈጠር ያደርጋል። ብቸኝነት፣ በራስ መተማመን ማጣት፣ ስሜታዊ መገለል፣ በአንተ ላይ የሆነ ችግር እንዳለ ማሰብ ትጀምራለህ። ነገር ግን እንደገና ይህ መጠቀሚያ ነው፣ እውነት አይደለም። አራተኛ፣ ከጓደኛህና ከማህበራዊ ድጋፍ ትለይሃለች። ኢሞሽናል አቢዩሲቭ የሆነ አጋር የሚከተሉት እንዲኖርህ አይፈልግም። ጓደኞች፣ ድጋፍ፣ አይኖችን ሊከፍቱ የሚችሉ ሰዎች። ስለዚህ እያንዳንዱ ጓደኛ ችግር ይሆናል። እሷ የሚከተሉትን ልትላቸው ትችላለች። ተሸናፊዎች፣ መጥፎ እና አክብሮት የሌላቸው። እነሱን ማግለል አንተን በቁጥጥሯ ስር የማድረግ አቅሟን ይጨምራል። ይህ በእንዲህ እንዳለ ከጓደኞቿ መካከል አንዱን ካልወደድክ በድንገት አንተ ተቆጣጣሪ ሆንክ። ይህ ድርብ መመዘኛ በጣም የተለመደ ነው። አምስተኛ፣ የተሻለ እንደሚገባት ታምናለች እና በተደጋጋሚ ትነግርሃለች። እንደዚህ ያሉ መግለጫዎችን ልትሰማ ትችላለህ። ሌላ ሰው ማግባት ነበረብኝ፣ ለአንተ እንዴት ተስማማው? አንተ ለእኔ በቂ አይደለህም። ከጊዜ በኋላ ይህ በራስ የመተማመን ስሜትን ይሰብረዋል እና ከመጠን በላይ እንድትሰራ፣ ከመጠን በላይ ራስን እንድትጫን ወይም ሁልጊዜ በቂ ለመሆን እንድትሞክር ይገፋፋሃል። ግን ምንም በቂ አይደለም። ይህ ምናባዊ የበላይነት ይባላል። ከአጋራቸው በላይ እንደሆኑ የተዛባ እምነት። ስድስተኛ፣ ለድሮ ጉዳቶቿና ችግሮቿ አንተን ትወቅስሃለች። ናርሲሲስቲክ አጋር አገኘሃት ከረጅም ጊዜ በፊት ለተከሰቱ ችግሮች አንተን ትወቅስሃለች። በስነ ልቦና ይህ ፕሮጀክሽን ይባላል። ያልተፈቱ የልጅነት ጉዳቶች ወይም ፔንፉል የሆነ የድሮ ግንኙነት ካላት የስሜቷ ኢላማ ትሆናለህ። አንተ በሰራኸው ነገር ምክንያት ሳይሆን፣ ነገር ግን እሷ በጭራሽ ፊል ባላደረገችበት ነገር ምክንያት። ሰባተኛ፣ የንግስት አገልጋይ ተለዋዋጭ አጋርነትን ይተካዋል።
በጤናማ ንጉሥና ንግሥት ግንኙነት ፋንታ እሷ ንግሥት ትሆናለች እና አንተ ሰራተኛ ትሆናለህ። እሷ የሚከተሉትን ልትጠብቅ ትችላለች። ፉል ፋይናንሻል ኮንትሮል ወይም ሙሉ የፋይናንስ ቁጥጥር። ፉል ዲሲዥን ኮንትሮል ወይም ሙሉ የውሳኔ ቁጥጥር። የት እንዳለ ወይም ምን እንዳወጣ የማያቋርጥ ሪፖርት ማድረግ። ይህ ቁጥጥር ነው፣ ጋብቻ አይደለም። አንተ አገልጋዩዋ አይደለህም፣ እኩል ዋጋ ያለው ትልቅ ሰው ነህ። 8ኛ ሺ ኢዝ አን ኤክስፐርት አት ብሌም ሺፍቲንግ ወይም የጥፋተኝነት ለውጥ ባለሙያ ነች። ስህተት ከሰራች ወዲያውኑ ጥፋተኝነቱን ወደ አንተ ትገለብጠዋለች። ካስቀየመችህ በሆነ መንገድ ይገባሃል። ይህ ክላሲክ ጋዝላይት ነው። ከጊዜ በኋላ አዎ የኔ ጥፋት ነው ማለት ትለምዳለህ፣ ግን አይደለም። 9ኛ ስሜታዊ አይደለችም እና ርኅራኄ አታሳይም። እሷን ማናገር ግድግዳ እንደማናገር ሊሰማ ይችላል። ስሜትህን ጎድታው ከኔ ምን ትፈልጋለህ ልትልህ ትችላለች። እኔ እዚህ ነኝ፣ ያ በቂ አይደለም ልትልህ ትችላለች። ናርሲሲስቲክ ስብዕናዎች በልጅነት ጊዜ ስሜትን በመጨቆን ምክንያት በጣም የተገደበ የስሜት አቅም ነው ያላቸው። የሌላቸውን በቀላሉ መስጠት አይችሉም። 10ኛ ተደጋጋሚ የፍቺ ወይም ትቶ የመሄድ ዛቻዎች። ይህ ቁጥጥር ለማድረግ መሳሪያ ይሆናል። ባታስበውም እንኳ እንድትጨነቅና እንድትፈራ ለማድረግ ትጠቀምበታለች። የመጨረሻ መልእክት፣ በዚህ ሁኔታ ውስጥ ራስን ካየህ እባክህ እወቅ፣ ጥፋትህ አይደለም። ይህ የስነ ልቦና ንድፍ ነው፣ የእሴትህ ነጸብራቅ አይደለም። እነዚህ ግንኙነቶች ብቻቸውን ለመስበር በጣም አስቸጋሪ የሆኑ የአሰቃቂ ሁኔታ ትስስሮችን ይፈጥራሉ። እየታገልክ ከሆነ ድጋፍ ፈልግ፣ ቴራፒ፣ ምክር፣ የሚታመን ጓደኛ ወይም የአእምሮ ጤና ባለሙያዎች። ሰላም፣ ክብርና ስሜታዊ ደህንነት ይገባሃል። ይህም ቪዲዮ ጠቃሚ ሆኖ ካገኙት ለተጨማሪ ጠቃሚ የሆኑ የጤና መረጃዎች ሰብስክራይብ ማድረግዎንና የደወል ምልክቷን መጫንዎን አይርሱ። ዶክተር ትንሳኤ ነኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን።